ቢያርፉ ኖሮ ደስተኛ ቢሆኑ ኖሮ ሰላም አግኝተው ቢሆኑ ኖሮ የራሳቸውን ዶግማ፣ የራሳቸውን ቀኖና፣ የራሳቸውን አስተምህሮ ያስተምሩ ነበረ። አንድም ቀን ወንጌል ሲሰብኩ አልሰማናቸው። ጠላት ዲያብሎስ የስድብ አፍ ሰጥቷቸው የአውሬው መንገድ ጠራጊዎች ስለሆኑ ሁልጊዜ የሚሳደባ ወገኖቼ፣ እንደዚህ ቢሆኑ እኛ አንጠላቸው፣ እንወዳቸዋለን። እግዚአብሔር አንዳንዶቹ እንደተመለሱ የቀሩትንም ልብ ሰጥቶ እግዚአብሔር ይመልስልን። ይሄ ነው ምኞታችን፣ ይሄ ነው ፍላጎታችን። እንደወጡ አያስቀራቸው እግዚአብሔር መልሶ ልብ ሰጥቶ ወደ እናት ቤተ ክርስቲያን እግዚአብሔር ይመልስልን። እንመለስ። ስፍራዋን ለቀቀች። ከቤተልሔም ወደ ሞዓብ ወረዱ። ነገር ግን እዛ ሲደርሱ ቅድም እንደተረክነው አልተጠቀሙም። አቤሜሌክ ሞተ፣ 2 ልጆቿም ሞቱ። ወገኖቼ ስፍራችሁን አትልቀቁ። ከሃይማኖታችሁ አትውጡ። ከቤተ ክርስቲያናችሁ አትውጡ። ማዕተባችሁን አጥብቃችሁ ያዙ። የትንቢት መፈጸሚያዎች እንዳትሆኑ። ዛሬ ያለንበት ዘመን ከባድ ዘመን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ለደቀ መዛሙርቱ ሲነግራቸው በመጨረሻው ዘመን ከሚሆኑት ነገሮች መካከል አንደኛው ብዙዎች በክርስቶስ ስም መምጣታቸው፣ ብዙዎቹን ማሳታቸው ነው። እናንተ ግን አለ ደቀ መዛሙርቱን ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ምን በሉ? ተጠንቀቁ ተብለናል። መጠንቀቅ ነው። እነሆ ክርስቶስ ከዚህ አለ ወይም ከዛ አለ ቢሏችሁ አትመኑ። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች ይነሳሉ። ቢቻላቸውስ አይቻላቸውም እንጂ የተመረጡትን እንኳን እስኪያስቱ ድረስ በምትሃት ብዙ ድንቃ ድንቅ ነገር ያደርጋሉ። በዚህ እንዳትደነቁ። የትንቢት መፈጸሚያ እንዳንሆን አምላካችን እግዚአብሔር ሁላችንን ይጠብቀን። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ተነስተዋል፣ እንደ አሸን ፈልተዋል፣ ምድሪቱን አጥልቀዋታል። እንደምታዩት ነው። ጊዜ የሰጠው ቀን ድንጋይ ይሰብራል ይላሉ አባቶች። ጊዜ ሰጥቷቸዋል። ጊዜ ስለሰጣቸው እንደ ልባቸው ነው የሚናገሩት፣ እንደፈለጉ ነው። ታጅበው ነው፣ በፌዴራል በማርሽ ባንድ ነው። ጊዜው የኛ ነው ይላሉ። ይህም ጊዜ ያልፋል። ይህም ጊዜ ብዙ አሳልፈናል። ይህም ጊዜ ያልፋል። እንደ ዘበት እንደ ታሪክ የምናወራበት ዘመን ቅርብ። እነዚህ በሰሞኑ ወደ ደቡብ አገልግሎት ሄጄ ነበር፣ ወደ ሐዋሳ አካባቢ። አይኖቻችን የሚያየው ጆሮቻችን የሚሰማው ነገር ያሳዝናል፣ አንገት ያስደፋል። ልክ መንግስታዊ ሃይማኖት የመጣ ይመስላል። ለሀገር ባለውለታ የሆነች ቤተ ክርስቲያን፣ ታቦቷን ተሸክማ ጦር ሜዳ የዘመተች ቤተ ክርስቲያን፣ ትምህርት ሚኒስቴር በሌለበት ጊዜ ትምህርት ሚኒስቴር ሆና ያገለገለች ቤተ ክርስቲያን፣ ጤና ሚኒስቴር በሌለበት ጊዜ በጸበሏ በእምነቷ በመስቀሏ ትፈውስ የነበረች ጤና ሚኒስቴር ሆና ያገለገለች ቤተ ክርስቲያን፣ ስልጣኔን ያስተማረች፣ ጀግንነትን ያስተማረች፣ ስርዓትን ያስተማረች፣ ዘመን አቆጣጠርን ያስተማረች፣ ፊደል ቀርጻ የሰጠች፣ የሁሉ ነገር ባለውለታ የሆነች አገር የሰራች ቤተ ክርስቲያን የማያውቋት ሰዎች ተነስተው ጉልበታቸውን እያሳዩባት ነው ያሉት። ቢሆንላቸው አይሆንላቸውም እንጂ ሊያዋት አይፈልጉም። አንዳንዶቹ ሊያጠፏት ነው የሚፈልጉት። እያንዳንዱን ገልጦ ማየት ያስፈልጋል። ኦርቶዶክሳውያን ተስፋ እንድትቆርጡ አይደለም የምንነግራቸው፣ ግን እየሆነ ያለውን ነገር፣ እየተፈጸመ ያለውን ነገር፣ እየተደረገ ያለውን ነገር እንድናውቀው፣ እንድናስተውለው፣ ዘመኑን እንድንዋጀው ነው። ግን ደስ የሚለው ነገር
በሐዋርያትና በነቢያት መሠረት ላይ ስለታነጸች የማዕዘኑም ራስ ኢየሱስ ክርስቶስ ስለሆነ ማንም ሰው ቢነሳ ቤተ ክርስቲያኒቱን ሊያጠፋት አይችልም። የሚጠብቃት አይተኛም፣ አያንቀላፋ። ባለቤቷ ኢየሱስ ክርስቶስ ነው። በደሙን የመሰረታት ሥጋውን ቆርሶ ደሙን አፍስሶ ነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንን የመሰረታት ኢየሱስ ክርስቶስ እሱ ነው መሰራቸው። ትናንትም የተነሱት እንዳመጣጣቸው ሄደዋል። ዛሬም ያሉት መሄዳቸው አይቀርም፣ የጊዜ ጉዳይ ነው። ምናልባት አሁን አይኖቻችን አንዳንድ ነገር ሲያዩ፣ ጆሮቻችን አንዳንድ ነገር ሲሰሙ ሊጨንቀን ሊከብደን ምን እየሆነ ነው ልንል ይገባል። እኛ የድርሻችንን እንወጣ እንጂ ቤተ ክርስቲያኒቱን ማንም ታግሎ አይጥላትም። በዲዮቅልጥያኖስ ዘመን ያልጠፋች ቤተ ክርስቲያን በዘመኑ ዲዮቅልጥያኖሶች አጠፋ። በነ መክሲሚያኖስ ያልጠፋች ቤተ ክርስቲያን በዘመኑ መክሲሚያኖሶች አጠፋ። በነ ዮዲት ጉዲት ያልጠፋች ቤተ ክርስቲያን በዘመኖቹ ዮዲት ጉዲቶች አጠፋ። በነ አሪዮስ፣ በነ ንስጥሮስ፣ በነ መቅዶኒዎስ፣ በነ ሰማሊዮስ፣ በነ ይሁዳ ያልጠፋች ቤተ ክርስቲያን በዘመኖቹም ሐሰተኞች አትጠፋም። እንደውም እየሰፋን ክብር ይግባ አመስግኑት፣ እየበዛን ጠጠር መጣያ ጠፍቶ በመቅደሱ ተሰብስበን የእግዚአብሔርን እያመለክነው ነው። ክፉ ጎረቤት ዕቃ ያስገዛል ይላሉ አባቶቻችን። እግዚአብሔር አምላክ ሁላችንን በመጀመሪያ ሃይማኖት እስከ መጨረሻው ድረስ ያዝ። የትንቢት መፈጸሚያዎች እንዳንሆን እግዚአብሔር ሁላችንን ይጠብቅ። ስለዚህ ስፍራዋን ለቀቀች። እንመለስ። ሚስጥር እየሳበን እንዳይሰፋ። ልክ እሷ ሞዓብ ስትደርስ ቤተልሔምን ለቀው ሞዓብ ሲደርሱ መጽሐፉ ምን ይላል? እግዚአብሔር ቤተልሔምን ጎበኛት ይላል። እስኪ እግዚአብሔር ነው። ብዙ ናችሁ፣ ድምፃችሁ ትንሽ አነስ ይላል። በደንብ እስኪ ድምፃችሁን አውጡና እግዚአብሔር በሉ። ቤተልሔምን ጎበኘ። ቤተልሔምን ምን አለ? ጎበኘ። የረሃቡ ዘመን አለፈ። እግዚአብሔር ይጎበኛችኋል ነው ርዕሳችን። ቤተልሔምን እግዚአብሔር ጎበኘ። እግዚአብሔር የጉብኝት ጊዜ አለው። የሰማይን መስኮት ከፈተ እግዚአብሔር። ምድሪቱ የተዘራባት ይበቅል፣ የተተከለባት ይጸድቅ ጀመረ። ታግሰው የጠበቁ ሰዎች በእግዚአብሔር ተጎበኙ። የረሃቡ ዘመን አለፈ። የችግሩ ዘመን አለፈ። ወገኖቼ ሁሉም ያልፋል። ረሃቡ ሲያልፍ ጥጋቡ መጣላቸው። ሁልጊዜ የሚመጣው ቀጣዩ ተቃራኒ ነው። ጨለማው አልፎ ብርሃን ነው የሚመጣው። በጋው አልፎ ክረምት ነው የሚመጣው። ማጣት ሲያልፍ ማግኘት ይመጣል። ውርደት ሲያልፍ ክብር ይመጣል። ለቅሶ ሲያልፍ ሳቅ ይመጣል። ሁሉም የሚመጣው ተቃራኒ ነው። ረሃቡ አለፈ በቤተልሔም ላይ። እግዚአብሔር ቤተልሔምን ጎበኛት፣ ከተማይቱ ተባረከች። እግዚአብሔር ይጎበኛቸው። በብሉይ ኪዳን እግዚአብሔር የጎበኛቸው የቤተልሔምን ሰዎች ናቸው። ጥቂት ጊዜ ረሃብ ነበረ፣ እርግጥ ነው። ጥቂት ጊዜ መከራ ነበር በቤተልሔም ላይ። ጥቂት ጊዜ ችግር ነበረ። ችግሩ አለፈ። ዳዊት ምን ብሎ ነው የዘመረው? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል አለ። መዝሙር 29 ቁጥር 5 ላይ የተመዘገበ እግዚአብሔር። እስኪ ቁጣው በሉ ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይሆናል፣ ጠዋት ግን ደስታ ይመጣል። ደስታ ከመከራ በኋላ ነው የሚመጣው። ደስታ ከማጣት በኋላ፣ ከችግር በኋላ፣ ከሐዘን በኋላ ነው። መጀመሪያ ሐዘን፣ ከዛ ደስታ። መጀመሪያ ረሃብ፣ ከዛ ጥጋብ። መጀመሪያ ሕመም፣ ከዛ ጤንነት። መጀመሪያ መዋረድ፣ ከዛ መክበር። መጀመሪያ ለቅሶ፣ ከዛ ሳቅ። በቤተልሔም ላይ መጀመሪያ ረሃብ፣ ከዛ በኋላ ጥጋብ። ታገሱ። የመጀመሪያ በብሉይ ኪዳን በእግዚአብሔር የተጎበኙት
አሁን ታሪኩን የተረክንላቸው የቤተልሔም ሰዎች ወደ አዲስ ኪዳን እግዚአብሔር በአዲስ ኪዳን ማንን ጎበኘ? ብዙዎቹን ጎብኝቷቸዋል። ለአብነት ግን አሁንም አንድ አለ። በዚህ በሉቃስ ወንጌል በምዕራፍ 7 ቁጥር 11 ጀምሮ የተመዘገበውን አየዋል። እንደዚህ በነጋው ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዶ ወደ ከተማይቱም በር ቀረበ። እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እሷም መበለት ነበረች። ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማይ ሰማያት ወረደ። ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከወላዲት አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ተወለደ። ከዚህ በኋላ ነው ቀስ በቀስ በየጥቂቱ አደገ ይላል መጽሐፍ። የ30 ዓመት ጎልማሳ ሲሆን በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። ወዲያ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ ጾመ፣ ጸለየ። በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገው። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራልን። አሁን እየጾምን ያለነው ጾም ኢየሱስ ክርስቶስ የጾመው ጾም ነው። ማን የጾመው ጾሙን አልኳችሁ? እግዚአብሔር የጀመርነውን ሱባኤ በሰላም አስፈጽሞ ሁላችንን ለብርሃነ ትንሣኤው ያድርሰን። እሱን ነው አብነት አድርገን እሱን ምሳሌ አድርገን ከኔ ተማሩ ስላለን ከእሱ ተምረን እኛ ኦርቶዶክሳውያን እንጾማል። ከእኛ ቤተ እምነት ውጭ ያሉ ሰዎች ጾሙ ሲሏቸው አይ ጌታ ጾሞልኛል ትላለች። እስኪ አንድ ጥያቄ ልጠይቃችሁ። ጌታ በዚህ ምድር ሳለ በልቷል አልበላም? በልቷል። በደንብ በልቷል። ፍጹም ሰው ነው፣ ፍጹም አምላክ ነው ኢየሱስ ክርስቶስ። ስለዚህ ይበላል። ጌታ በልቶልኛልና አልበላም ይላሉ። አይዶም በብሉ ላይ ያስነኩታል። ጾም ጋር ሲመጣስ ጌታ ስለ ጾመልኝ አልጾምም ትላለች። ወገኖቼ እግረ መንገዳችንን ያለነው ጾም ላይ ስለሆነ የምንጾመው በዘፈቀደ አይደለም፣ ወይንም ከመጽሐፍ ቅዱስ ሐሳብ ውጭ የሆነ ነው። ኢየሱስ ክርስቶስ ማድረግ የሚገባንን ነገር ሁሉ ከኃጢአት በስተቀረ አድርጎ ያሳየን እሱ ነው። ጾሙ ቢለን ጾሞ፣ ጸልዩ ቢለን ጸልዮ፣ ትሑቱኑ ቢለን ትሑት ሆኖ፣ ይቅርታ አድርጉ ቢለን ጎኑን በጦር የወጉትን እጆቹን በሚስማር የቸነከሩትን የሸዋ አክሊል የደፉበትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን ኢየሱስ ክርስቶስ ነው። ስንቱን ልተርክላችሁ። በቃ ከኃጢአት በስተቀረ ክርስቲያኖች ማድረግ የሚገባቸውን አድርጎ ያሳየን ኢየሱስ ክርስቶስ ነው። ከእኔ ተማሩ ነው ያለን። ጾምን ያስተማረን ኢየሱስ ክርስቶስ። አሁን አንዳንዶቹ በጌታ ነኝ ትላለች። በጌታ ከሆንሽ ጌታ በዚህ ምድር የሰራውን ስሪ በያት። በጌታ ነኝ ሲል በጌታ ከሆንክ ጌታ በዚህ ምድር ያደረገውን የሰራውን ስራ በሉት። አንደኛው ጾም ነው። ጾም ነው። ይጾም ነበር ጌታችን። ጌታችን ጾመኛ ነው። እኔ ይገርመኛል። መጽሐፍ ቅዱስን ተሸክመው የሚዞሩ ብዙ ሰዎች አሉ። መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና። እስኪ መጽሐፍ ቅዱስ በሉ። አልሰማችሁም? መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነው። መጽሐፍ ቅዱስ የምን መጽሐፍ ነው አልኳችሁ? ይህንን ብትበሉ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ ቤትም ስፍራ ላይ አልተጻፈ። ነቢያቱም አልተናገሩ፣ ሐዋርያቱም አልሰበኩ። ግን ብንጾም እንደምንጠቀም በብዙ ስፍራ ላይ ተመዝግቧል። አምላካችን እግዚአብሔር ጾመን ዋጋ እንድናገኝ ሁላችንን በቸርነቱ ይርዳ። እንመለስ። ጾመ ጸለየ
በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራ። እሱ የሰራው ስራ